እንዴት ናችሁ? ሳብሪ ነኝ። ዛሬ ደግሞ ጆጎል ሙዚየም ምን እንደምትመስል እናያለን። ተከተሉ። እዚህ ጋር ደግሞ የሀረሮች ልብስ ባህል የሚከራዩበት ነው። እዚህ እንግዳ ሆናችሁ እዚህ ለመከራየት ከፈለጋችሁ እዚህ መታችሁ መከራየት ትፈልጋላችሁ። አሁን ደግሞ ወደ ትልቁ ሙዚየም ነው የምንሄደው። ተከተሉ። በነገራችን ላይ ይሄ መንገድ አሜዚንግ የሆነ በጣም ያማረ በጆጎል አንደኛ ነው ተብሎ የሚወራለት መንገድ ይሄድ ነው። አሁን ደግሞ የአርተር ራምቦ ሙዚየም ደግሞ በዚህ በኩል እንደምታዩት ተከተሉ። ጋይስ አሁን ደግሞ የምታዩት አሁን ደግሞ ከጀርባ የምትመለከቱት የአርተር ራምቦ ሙዚየም ነው። የአርተር ራምቦ ደግሞ ታሪክ ተነግሮ የማያልቅ ነው። ታሪኩን አብረን እንስማ። ተከተሉ። እንደምታዩት አርተር ራምቦ የሚለው ሙዚየም እዚህ ነው። ለመጀመሪያ ጊዜ ሀረር ላይ መቶ ካሜራማን የነበረው አርተር ራምቦ የተለያዩ ታሪኮች ይኖረዋል። ያን ታሪክ ደግሞ አብረን እንሰማ ይሆናል። ተከተሉ። እዚህ ደግሞ የሙዚየሙ አባድር ኪንግ የሚለው ነው። እዚህ ጋር ደግሞ እንደምትመለከቱት በጆጎል ዙሪያ በሚደረገው የባህላዊ ቦክሶች፣ እዚህ ደግሞ የአዋጅ፣ እዚህ ደግሞ ከጆጎል 5 በሮች ይኖራሉ። ከ5 በሮች ደግሞ በጣም አሜዚንግ የሆነው አሪፍ ደግሞ እዚህ ጅብ እኛ ሀረሮች እንኳን ሰው ጅብ እናለምዳለን በሚለው ገጻችን መተንላታል። እዚህ ደግሞ ሸዋሊድ ከጾም ከ6 ቀን በኋላ ጾም አልቆ ከ6 ቀን በኋላ ደግሞ በሚከበረው የመውሊድ አለ ሸዋሊድ ይባላል። እዚህ ደግሞ ጁማ መስጊድ የከሀረር ጆጎል ውስጥ ገባ በሚል መስጊድ ይባላል።